ምዕራፍ 8 ስለ አሮንና ስለ ልጆቹ ቅባተ ክህነት። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። አሮንን ከእርሱም ጋር ልጆቹን፣ ልብሱንም፣ የቅባቱንም ዘይት፣ ለኀጢአት መሥዋዕትም የሆነውን ወይፈን፣ ሁለቱንም አውራ በጎች፣ የቂጣውንም እንጀራ መሶብ ውሰድ። ማኅበሩንም ሁሉ ወደ ምስክሩ ድንኳን ደጃፍ ሰብስባቸው። ሙሴም እግዚአብሔር እንዳዘዘው አደረገ። ማኅበሩንም ሁሉ ወደ ምስክሩ ድንኳን ደጃፍ ሰበሰበ። ሙሴም ማኅበሩን እግዚአብሔር ታደርጉ ዘንድ ያዘዘው ነገር ይህ ነው አላቸው። ሙሴም አሮንንና ልጆቹን አቀረበ፣ በውሃም አጠጣቸው። እጀ ጠባብም አለበሰው፣ በመታጠቂያም አስታጠቀው። የበፍታ ቀሚስም አለበሰው፣ ልብሰ መትከፍም ደረበለት። በልብሰ መትከፍ አሰራር ላይ በብልሃት በተጠለፈ ቋድ አስታጠቀውና በእርሱ ላይ አሰረው። ልብሰ አንጋዳውንም በእርሱ ላይ አደረገ። በልብሰ እንግድአውም ላይ የምልክትና የእውነት መገለጫዎችን አኖረበት። እግዚአብሔርም ሙሴን እንዳዘዘ በራሱ ላይ አክሊል አደረገለት። በአክሊሉም ላይ በፊቱ በኩል የተቀደሰውን የወርቅ መርገፍ አደረገ። ሙሴም የቅባቱን ዘይት ወሰደ፣ ከእርሱም በመሠዊያው ላይ 7 ጊዜ ረጨ። ይቀድሳቸውም ዘንድ በመሠዊያውና በዕቃው ሁሉ የመታጠቢያውን ሰንና መቀመጫውን ቀባ። ድንኳኒቱንና ዕቃዋን ሁሉ ቀብቶ ቀደሳቸው። ከቅባቱ ዘይት በአሮን ራስ ላይ አፈሰሰ፣ ቀባው፣ ቀደሰውም። እግዚአብሔርም ሙሴን እንዳዘዘ ሙሴ የአሮንን ልጆች አቀረበ። የበፍታ ቀሚሶቻቸውንም አለበሳቸው፣ በመታጠቂያም አስታጠቃቸው፣ አክሊልንም ደፋላቸው። የኀጢአትንም መሥዋዕት ወይፈን አቀረበ። አሮንና ልጆቹም በኀጢአት መሥዋዕት ወይፈን ራስ ላይ እጆቻቸውን ጫኑ፣ አረዱትም። ሙሴም ደሙን ወስዶ በጣቱ የመሠዊያውን ቀንዶች ዙሪያውን ቀባ፣ መሠዊያውንም አነጻው። ደሙንም ከመሠዊያው በታች አፈሰሰ፣ ያስተሰርይለት ዘንድ ቀደሰው። ሙሴም በሆድ ዕቃው ላይ ያለውን ስብ ሁሉ፣ የጉበቱንም መረብ ሁሉ፣ ሁለቱን ኩላሊቶቹን ስባቸውን ወሰደ፣ በመሠዊያውም ላይ ጨመረ። እግዚአብሔርም ሙሴን እንዳዘዘው ወይፈኑን፣ ቁርበቱንም፣ ሥጋውንም፣ ፈርሱንም ከሰፈሩ ውጪ በእሳት አቃጠለ። ሙሴም ለሚቃጠል መሥዋዕት የሚሆን አውራ በግን አቀረበ። አሮንና ልጆቹም በአውራው በግ ላይ ራስ ላይ እጆቻቸውን ጫኑ። ሙሴም ያንን በግ አረደው፣ ደሙንም በመሠዊያው ዙሪያ ረጨው። አውራውንም በግ በየብልቱ ቈረጠ። ሙሴም ጭንቅላቱን፣ ብልቶቹንም ስቡንም ጨመረ። የሆድ ዕቃውንም እግሮቹንም በውሃ አጠገብ ሙሴም አውራውን በግ ሁሉ በመሠዊያው ላይ ጨመረ። ይህ በጎ መዓዛ እንዲሆን የሚቃጠል መሥዋዕት ነበር። እግዚአብሔር ሙሴን እንዳዘዘ ለእግዚአብሔር የእሳት ቁርባን ነበረ። ሙሴም ለቅድስና የሚሆነውን ሁለተኛውን አውራ በግ አቀረበ። አሮንና ልጆቹም በአውራው በግ ራስ ላይ እጆቻቸውን ጫኑ፣ አረዱትም። ሙሴም ከደሙ ወስዶ የአሮንን የቀኝ ጆሮውን ጫፍ፣ የቀኝ እጁንም አውራ ጣት፣ የቀኝ እግሩንም አውራ ጣት ቀባው። የአሮንንም ልጆች አቀረበ። ሙሴም የቀኝ ጆሮአቸውን ጫፍ፣ የቀኝ እጃቸውንም አውራ ጣት፣ የቀኝ እግራቸውን አውራ ጣት ከደሙ ቀባ። ሙሴም ደሙን በመሠዊያው ዙሪያ ረጨ። ስቡንና ላቱንም በሆድ ዕቃውም ላይ ያለውን ስብ ሁሉ፣ የጉበቱንም መረብ፣ ሁለቱንም ኩላሊቶች፣ ስባቸውንም ቀኝ ወርቹንም ወሰደ። በእግዚአብሔር ፊት ካለው
የቅድስና መሶብ፣ አንድ የቂጣ እንጎቻ፣ አንድም የዘይት እንጀራ፣ አንድም ስለ ቂጣ ወስዶ በስቡና በቀኝ ወርቹ ላይ አኖራቸው። ሁሉንም በአሮንና በልጆቹ እጆች ላይ አደረገ። በእግዚአብሔርም ፊት ቁርባንን አቀረበ። ሙሴም ከእጃቸው ተቀብሎ በመሠዊያው በሚቃጠለው መሥዋዕት ላይ አኖረው። በጎ መዓዛ የቅድስና መሥዋዕት ነበረ፣ እርሱም ለእግዚአብሔር የእሳት ቁርባን ነበረ። ሙሴም ከቅድስናው አውራ በግ ፍርምባውን ወስዶ በእግዚአብሔር ፊት ያቀርበው ዘንድ ቆራረጠ። እግዚአብሔር ሙሴን እንዳዘዘው ይህ ለቅድስና ከታረደው አውራ በግ የሙሴ ዕድል ፈንታ ሆነ። ሙሴም ከቅባቱ ዘይትና በመሠዊያው ላይ ካለው ከደሙ ወስዶ በአሮንና በልብሱ ላይ በልጆቹና በልጆቹ ልብስ ላይ ረጨው። አሮንንና ልብሱንም ልጆቹንም የልጆቹንም ልብስ ቀደሰ። ሙሴም አሮንንና ልጆቹን አላቸው፣ ሥጋውን በምስክሩ ድንኳን ደጃፍ በተቀደሰው ቦታ ቀቅሉ፣ አሮንና ልጆቹ ይብሉት ብሎ እግዚአብሔር እንዳዘዘኝ በዚያ እርሱንና በቅድስናው መሶብ ያለውን እንጀራ ብሉ። ከሥጋውና ከእንጀራውም የተረፈውን በእሳት አቃጥሉት። 7 ቀን ይክናችኋል። የክህነታችሁ ቀን እስኪፈጸም ድረስ 7 ቀን ከማኅበሩ ድንኳን ደጃፍ እንዳትወጡ። በዚህም ቀን እንደ ተደረገ ለእናንተ ለማስተሰሪያ ይደረግ ዘንድ እንዲሁ እግዚአብሔር አዘዘ። እግዚአብሔር እንዲሁ አዞኛልና እንዳትሞቱ በምስክሩ ድንኳን ደጃፍ ሌሊቱንና ቀኑን 7 ቀን ተቀመጡ፣ የእግዚአብሔርንም ሥርዓቱን ጠብቁ። አሮንና ልጆቹም እግዚአብሔር ለሙሴ ያዘዘውን ሁሉ አደረጉ።